ሰላም እንዴት ናችሁ? እኔ በጣም ደህና ነኝ። በዚህ ቪዲዮ ለማየት የምንሞክረው ራዲካልስ ኤንድ ራዲካል ኤክስፖነንትስ በሚለው አንዳንድ ጥያቄዎችን ለመስራት እንሞክራለን። ከዛ በፊት ግን አንዳንድ ነገሮችን እስቲ ሪቫይዝ እናድርግ። ራዲካል ብለን ስናወራ ምን ማለታችን ነው የሚለውን እኔ ለምሳሌ ከዲፊኒሽኑን እንጀምርና ራዲካል ማለት በዚህ አይነት ፎርም የሚጻፉ ኤክስፕሬሽኖችን ራዲካል ናቸው። ሶ ይሄኛው ራዲካል ሳይን ነው። ይሄ ከውስጡ ያለው ኤ ደግሞ ራዲካንድ እንለዋለን። ኤንን ደግሞ ኢንዴክስ ብለን እንጠራለን። ከዚህ በፊት ቪዲዮ ሰርች ነበረ፣ ያንን ቪዲዮ መመልከት ትችላላችሁ። ራዲካሎች የኤክስፖነንት ኦፖዚት ናቸው ብለናል። ኤክስፖነንት ለምሳሌ ኤክስፖነንት በምን አይነት ፎርም ነው ሊጻፍ የሚችለው? ኤክስ ዘ ፓወር ኦፍ ኤን ወይም ደግሞ አንድ ቁጥር ወስደን እንመልከት። ለምሳሌ 3 ዘ ፓወር ኦፍ 2 የሚባል አንድ ኤክስፖነንት አለን እንበል። ይህ የሚነግረን ምንድነው? 3ን ራሷን 2 ጊዜ ስታበዛ 3 ሲባዛ 3 9 ይሰጠናል። ራዲካል ደግሞ ምንድነው የሚለን? ተመልሰን ቤዙን እንድናገኝ ይረዳናል ማለት ነው። ስለዚህ አንዱ ያንዱ ኦፖዚት ነው። ይህ ኤክስፖነንት 9ን እንድናገኝ ሲያደርገን ራዲካል 9 ደግሞ ወይም ደግሞ ስኩዌር ሩት ኦፍ 9 ስንትን ይሰጠናል? 3ን ይሰጠናል ማለት ነው። አጠቃላይ ይሄንን ነው ራዲካል የሚያብራራልን ማለት ነው። አሁን ለምሳሌ ራዲካሎችን ስናነሳ ስኩዌር ሩት አለ። ከዛ በኋላ ኢንዴክሱ ደግሞ 3 ሲሆን ይሄንን ኢንዴክስ ነው የምንለው። 3 ሲሆን ኪዩብ ሩት ይሆናል። ከዛ 4 ሲሆን ደግሞ 4 ሩት እያለ ይቀጥላል ማለት ነው። ሌላው ራዲካሎችን በምን አይነት ፎርም መጻፍ እንችላለን ብለናል። ለምሳሌ ይሄንን x the power of 1/2 አድርገን መጻፍ እንችላለን። ይሄንን x the power of 1/3 በኤክስፖነንት መልኩ መጻፍ እንችላለን ማለት ነው። ለምሳሌ ይሄንንም ደግሞ x the power of 1/4 አድርገን ማስቀመጥ እንችላለን። ስለዚህ እስቲ ጥያቄዎችን ደግሞ እየሰራን እንመልከት። አንደኛ ጥያቄ ጥያቄው ራዲካል 49 ስኩዌር ሩት ኦፍ 49 ነው። ስለዚህ ኢንዴክስ ካልተጻፈ ከዚህ በፊት እንደነገርኳችሁ ስኩዌር ሩት ነው ማለትም ትዋለች ባትጻፍም። ስለዚህ ማለት ነው 7 ታይምስ 7 ማለት ነው። 7ን ራሱን በራሱ ስናባዛው 49 ይሰጠናል። ስለዚህ መልሳችን ቤዙን ማግኘት ስለሆነ 7 ነው ማለት ነው። ያምን 7 ስኩዌር 49 ይሰጠናል። ራዲካል 49 ደግሞ 7ን ይሰጠናል። እዚህ ቀላል ነው። ሁለተኛ ጥያቄ x the power of 1/3 x the power of 1/3 ወደ ራዲካል ፎርም ስንቀይረው እዚህ ጋራ ኪዩብ ሩት ኦፍ x ነው ብለናል። ስለዚህ ያንን እንድናስታውስ ያክል ነው ኪዩብ ሩት ኦፍ x እናደርገዋለን። ሶስተኛ ጥያቄ ፊፍዝ ሩት ኦፍ y the power of 2 ይህንን ደግሞ ተመልሰን በዚህ በኤክስፖነንት ፎርም እንድንጽፈው ነው ጥያቄው የሚያዘን። ስለዚህ እንዴት ነው ይሄንን የምንጽፈው? ይሄንን ስንጽፍ በኤክስፖነንት መልኩ ስንጽፍ መጀመሪያ y እናደርጋለን። ከውስጥ ያለችዋን ከላይ ነው የምናደርጋት። እዚህ 2/5 ይሆናል ማለት ነው። በዚህ አይነት ፎርም ነው የምንጽፈው። አራተኛ ጥያቄ ኪዩብ ሩት ኦፍ -8 ስንት ይሰጠናል? -2 ነው የሚሆነው። -2 ለምን? -2 ታይምስ -2 ታይምስ -2 ተመልሰው -8ን ይሰጠናል። ኪዩብ ሩት ኦፍ -8 ደግሞ -2 ነው ማለት ነው። መልሳችን -2 ነው። እዚህ ጋር ሌላው እንድታውቁ የምፈልገው ነገር ኪዩብ ሩቶች ብቻ ናቸው ኔጌቲቭ ፎርም የያዙ ቁጥሮችን የሚቀበሉት እንጂ ስኩዌር ሩት ኦፍ ሆኖ -60 ብሎ ቢመጣ አይሆንም። ለምን? -4 እንኳን ይወጣል ብንል -4 ታይምስ -4 ፖዚቲቭ 16 ስለሚሰጠን ኔጌቲቭ ፎርም አይገባበትም። ይህንን በደንብ እንድትገነዘቡ ያስፈልጋል። አምስተኛ ጥያቄ ሲምፕሊፋይ ማድረግ ነው። ስኩዌር ሩት ኦፍ x the power of 6 ሲምፕሊፋይ አድርጉት ነው የሚለው። እዚህ እንዴት እናድርገው? በምን አይነት ፎርም እንጻፍ? በኤክስፖነንት ፎርም መጀመሪያ እንጻፍ። x the power of 6 እናድርገውና ይሄንን 1/2 እናድርገው። ከላይ ፓወር 1/2። ይሄኛው ደግሞ x the power of 6 6 ከ1/2 ጋር ትባዛለች። ስለዚህ x the power of 6/2 ይሆናል። በመጨረሻ x the power of 3 እናገኛለን። ስድስተኛ ጥያቄ
አሁንም ሲምፕሊፋይ ማድረግ ነው። ስኩዌር ሩት ኦፍ 3 ታይምስ ስኩዌር ሩት ኦፍ 12 ይሄኛውም ቀላል ነው። ሁለቱም ስኩዌር ሩት ስለሆኑ በአንድ ስኩዌር ሩት ውስጥ እናስገባቸውና 3 ሲባዛ በ12 እናደርገዋለን። ከዛ ስኩዌር ሩት ኦፍ 36 ይሰጠናል። ስኩዌር ሩት ኦፍ 36 ማለት ደግሞ 6 ነው። አለቀ። ሰባተኛ አሁንም ሲምፕሊፋይ ማድረግ ነው። ስኩዌር ሩት ኦፍ 15 ይሰጠናል። ስኩዌር ሩት ኦፍ 50 ነው። እሺ ከዛ እንዴት አድርገን ነው የምንሰራው? ቀለል ለማድረግ እንዴት እናድርገው? 2 ታይምስ 25 እናድርገው እዛው ስኩዌር ሩት ውስጥ ማለት ነው። ይህንን ደግሞ እንዴት መነጣጠል እንችላለን? ስኩዌር ሩት ኦፍ 25 ታይምስ ስኩዌር ሩት ኦፍ 2 አድርገን መነጣጠል እንችላለን። ስኩዌር ሩት ኦፍ 25 ማለት ደግሞ ሲወጣ 5 ነው። ስለዚህ 5 ታይምስ ስኩዌር ሩት ኦፍ 2 ስኩዌር ሩት ኦፍ 2 አይወጣም። ስለማይወጣ 5 ስኩዌር ሩት ኦፍ 2 አድርገን እንጨርሰዋለን። ወደዚህ መምጣት አይጠበቅብንም። ይሄንን ካገኘን በኋላ 5 ይወጣል ብለን በቃ 5 ስኩዌር ሩት ኦፍ 2 አድርገን መጨረስ እንችላለን። ልትገነዘቡት ያክል ነው። እሺ ስምንተኛ ጥያቄ አሁንም ሲምፕሊፋይ ማድረግ ነው፣ ግን የሚለየው በመደመር አድርጎ ነው የሰጠን። ስለዚህ ከላይ እንዳለው አባስተን የምናገኘው አይደለም። እዚህ ጋር በመደመር አድርጎ ሲሰጠን ምንድነው ከኛ የሚጠበቀው? ስኩዌር ሩቱን ተመሳሳይ በውስጥ የሚገኙ ቁጥሮችን ተመሳሳይ ለማድረግ ነው የምንጥረው። ለምሳሌ በስንት እናድርገው? እዚህ ጋር 3 ሲባዛ በ4 ብናደርግ 3 ሲባዛ በ4 እናደርግ 12 ይሰጠናል። ፕላስ 3 ሲባዛ በ9 ብናደርግ ደግሞ 27ን ይሰጠናል። ስለዚህ እዚህ ጋር እንደምንመለከተው 3 አለ። ስለዚህ እንዴት እናድርግ? 4 ደግሞ ይወጣል። ስኩዌር ሩት ኦፍ 4 ማለት 2 ሆኖ ይወጣል። 2 ታይምስ ስኩዌር ሩት ኦፍ 3 እዚህ ጋም ደግሞ 9 ይወጣል። ስኩዌር ሩት ኦፍ 9 ማለት ስንት ሆኖ ይወጣል? 3 ሆኖ ይወጣል። ስለዚህ 3 ስኩዌር ሩት ኦፍ 3 ከዛ በዚህ ፎርም ከተቀመጠ እኚህ ተመሳሳይ ስለሆኑ እነዚህን መደመር እንችላለን። ስለዚህ 2 + 3 5 ስኩዌር ሩት ኦፍ 3 አድርገን ማስቀመጥ እንችላለን ማለት ነው። እንደዚህ ማስቀመጥ እንችላለን፣ ግን እነዚህ ተመሳሳይ መሆን ይጠበቅባቸዋል። እሺ ወደ ቀጣዩ ጥያቄ እንሂድኛው 8ኛ ነው። 9ኛ ጥያቄ አሁንም ሲምፕሊፋይ ነው የምናደርገው። ስኩዌር ሩት ኦፍ 20/5 እሺ ምን እናድርግ? እናካፍለው። 20 ለ5 ይካፈላል። ስንት ይሰጠናል? ስኩዌር ሩት ኦፍ 4 ይሰጠናል። ስኩዌር ሩት ኦፍ 4 ደግሞ 2 ነው። በቃ አለቀ። 10ኛ ራሽናላይዝ አድርጎት ነው የሚለን። ራሽናላይዝድ ደግሞ ስናደርግ ከላይም ከታችም ያለውን በስኩዌር ሩት ኦፍ 5 ማባዛት ነው። ከታችም በዚህኛው ማባዛት ነው። ስናባዛ ስንት ይሰጠናል? 3 ታይምስ ስኩዌር ሩት ኦፍ 5 ከዛ ይሄኛውን ስናበዛው ስንት ነው የሚሰጠን? ስኩዌር ሩት ኦፍ 25 ስለዚህ 3 ታይምስ ስኩዌር ሩት ኦፍ 5 ኦቨር 25 ደግሞ ይወጣል ከስኩዌር ሩት ውስጥ። ስለዚህ ስንት ይሰጠናል? 5 ስለማይካፈል እንዲሁ አድርገን እናስቀምጠዋለን። ራሽናላይዝ ብቻ ነው አድርጎ ያለን። እሺ 11ኛ ጥያቄ ሲምፕሊፋይ ማድረግ ነው። ምን ይለናል? 27/2/3 ይለናል። ይሄኛውን በራዲካል ፎርም እንጻፈው። ስንጽፈው ኪዩብ ሩት ኦፍ 27/2 ነው የሚሆነው። እሺ ወደ ታች እናወርደና ይህ ራሱ ማለት ምን ማለት ነው? ይህ ማለት ኪዩብ ሩት ኦፍ 27 ታይምስ 27 ማለት ነው። ወደ ሌላ ሳንሄድ እዚህ ጋር መጨረስ እንችላለን። ኪዩብ ሩት ኦፍ 27 አይወጣም? ይወጣል። ስለዚህ ስንት ሆኖ ነው የሚወጣው? 3 ሆኖ ነው የሚወጣው። ይሄኛውን ኪዩብ ሩት ኦፍ 27 3 ሆኖ ይወጣል ታይምስ 3 ከዛ ስንት ይሰጣል? 9 ይሰጠናል ማለት ነው። እንዴት ነው ያደረኩት? ይሄንን መነጣጠል እንችላለን። ኪዩብ ሩት ኦፍ 27 ሲባዛ ኪዩብ ሩት ኦፍ 27 ማለት ነው። ይሄ ማለት ነው። ለምን ኪዩብ ስለሆኑ አንድ ላይ ውስጥ አስገብተን ማባዛት እንችላለን። ስለዚህ ኪዩብ ሩት ኦፍ 27 ደግሞ 3 ነው። ይሄም 3 ነው። 3 ሲባዛ 3 9 ይሰጠናል ማለት ነው። በቀላሉ እንዲህ መስራት እንችላለን። 12ኛ ጥያቄ ሲምፕሊፋይ ማድረግ ነው። ከዛ ምንድነው የሚለን?
ኤክስ ኪዩብ ዋይ በፓወር ኦፍ 4 እና ኤክስ ኤንድ ዋይ ግሬተር ዛን 0። ለምን ስኩዌር ሩት ውስጥ ኔጌቲቭ አይገባም ብዬ ነግሬያችኋለሁ እና ለዛ ነው ኤክስ ኤንድ ዋይ ግሬተር ዛን 0 የሆነበት ምክንያት ማለት ነው። እሺ ምን እናድርግ? ይሄኛውን ሲምፕሊፋይ ለማድረግ ይሄንን ፎርም እንቀይረውና በኤክስፖነንት እንጻፈው። ኤክስ ኪዩብ ዋይ ዘ ፓወር ኦፍ 4 ዲ ብራኬት ውስጥ እናስገባውና 1/2 እናድርግ። ከዛስ እያንዳንዱን ማባዛት ነው ከዚህኛው ከፓወሩ ጋራ ማለት ነው። 3 ከዚህ ጋር 4ን ከዚሁ ጋራ እናባዛዋለን። ስለዚህ ስንት ይሰጠናል? ኤክስ 3/4 ዋይ እችንም ስናባዛ 4/2 ነው አይደለም የሚመጣው። 4/2 ደግሞ 2 ነው። በቃ ጨረስን። በእንደዚህ አይነት መልኩ መግለጽ እንችላለን። 13ኛ ጥያቄ 13ኛ ጥያቄ ሶልቭ ፎር ኤክስ ነው የሚለን። ሶልቭ ፎር ኤክስ ጥያቄው ምንድነው? ስኩዌር ሩት ኦፍ ኤክስ ማይነስ 3 እኩል ይሆናል 4። ይሄን በኤክስፖነንት ፎርም ያው ራዲካሏን እናጥፋትና ኤክስ ማይነስ 3 1/2 እኩል ይሆናል 4። ከዛስ እቺ 1/2 ለማጥፋት እንዴት ነው የምናደርገው? ሁለቱንም በቱ ፓወራቸውን ቱ አድርገን እንትናለን። ኤክስ ማይነስ 3 ከዛ 1/2 እንደገና በፓወር ከዛ እዚህ ጋርም ካደረገን እዚህ ማድረግ ስላለብን ፓወሩን ቱ እናደርገዋለን። ከዛ ምን ይሆናል? ይሄኛው በዚህ ይጣፋልንና ኤክስ ማይነስ 3 ይቀራል። እዚህ ጋር ፎር ዘ ፓወር ኦፍ 2 ማለት ደግሞ 16 ይሆናል። ከዛስ ኤክስ እቺ ማይነስ 3 ወደዚህ ስትመጣ ፕላስ ትሆንና 3 ከዚህም ፕላስ 3 ሲሆን ያው ይቀነሳል፣ ይጣፋል። ኤክስ ብቻ ትቀራናለች። 16 ሲደመር 3 19 ይመጣል ማለት ነው። ስለዚህ በዚህ አይነት መልኩ መስራት እንችላለን። እሺ 14ኛ ጥያቄ ማድረግ ነው። ራዲካል 72 ማይነስ ራዲካል 50 ፕላስ ራዲካል 2። እዚህ ጋር ራዲካል 2 አለች፣ መቀነስ አለ፣ መደመር አለ። ስለዚህ እነዚህን ወደ ራዲካል 2 ነው የምንቀይራቸው ቀለል አድርገን ለመቀነስም ለመደመርም እንዲመችን። ይሄኛውን ለመቀየር ምንድነው የምናደርገው? 36 ሲባዛ በ2 እናድርገዋለን። ተመልሶ ራዲካል 72ን ይሰጣል። ሲቀነስ እንልና ራዲካል 25 ሲባዛ በ2 እናደርገዋለን። ከዛ ሲደመር ራዲካል 2 እናደርገዋለን። እሺ ከዛስ ራዲካል 36 ይወጣል። እዚህ ጋር ቱን አግኝተናል። የኛም አላማ እሱ ነው። ስለዚህ ራዲካል 36 ሲወጣ 6 ራዲካል 2 ማይነስ 5 ራዲካል 2 ፕላስ ራዲካል 2 ይሆናል። ከዛ 6 ራዲካል 2 ማይነስ 5 ራዲካል 2 ስንት ይሆናል? 1 ራዲካል 2 ይሆናል። 1 ራዲካል 2 ፕላስ 1 ራዲካል 2 ራዲካል 2 ብለን ነው የምንጽፈው። ዋንን ባናስቀምጥም ችግር የለም። ከዛ ራዲካል 2 ስለዚህ ራዲካል 2 ፕላስ ራዲካል 2 ራዲካል 2 አድርገን መግለጽ እንችላለን። 15ኛ ጥያቄ ሲምፕሊፋይ ማድረግ ነው። ምንድነው የሚለን? ኪዩብ ሩት ኦፍ 24 ፕላስ ኪዩብ ሩት ኦፍ 81። ይህንን እንዴት አድርገን ነው ሲምፕሊፋይ የምናደርገው? በኪዩብ ሩት የሚወጣ ቁጥር እንፈልጋለን። ኪዩብ ሩቱ ነው የሚወጣ ቁጥር። ስለዚህ እኔ አግኝቻለሁ 8 ታይምስ 3 24 ይሰጠናል። 8 ደግሞ ትወጣለች 2 ሆና። ይሄኛውንም በተመሳሳይ መልኩ እንደዚህ በስሪ ተባዝቶ የሚመጣልንን ቁጥር እንፈልጋለን። ኪዩብ ሩት ኦፍ 27 ታይምስ 3 ተመልሶ 81ን ይሰጠናል። 27 ደግሞ ከኪዩብ ሩቱ ይወጣል። 3 ደግሞ አለው። እዚህ አሪፍ 8ን ስናወጣ 2 ሆኖ ይወጣል። 2 ነው ኪዩብ ሩት ኦፍ 8 2 ሆኖ ይወጣል። ስለዚህ 2 ኪዩብ ሩት ኦፍ 3 ፕላስ 27 ይወጣል። 27 ስንት ሆኖ ይወጣል? 3 ሆኖ ይወጣል። 3 ኪዩብ ሩት ኦፍ 3 ስለዚህ 2 ፕላስ 3 ደግሞ 5 ነው። 5 ኪዩብ ሩት ኦፍ 3 አድርገን እናስቀምጣለን። ኪዩብ ሩቱን እንዳትረሱ። እሺ 16ኛ ጥያቄ
16ኛ ጥያቄ ራሽናላይዝ ማድረግ ነው። ከቀደሙ ትንሽ ለየት የሚል ስኩዌር ሩት ኦፍ 3 ማይነስ 1 ነው። ይህንን ራሽናላይዝ እንዴት እናደርገዋለን? ይህ ራሽናላይዝ ለማድረግ ከስር ያለው ራዲካል 3 ማይነስ 1 ነው አይደለ? እኛ ምን እናደርጋለን? ከላይም ከታችም ራዲካል 3 ፕላስ 1 አድርገን ነው ምናባዛው። ህጉ ያ ነው ራዲካል 3 ፕላስ 1 ኦቨር ራዲካል 3 ፕላስ 1። ኤ ፕላስ ከሆነ ኤ ማይነስ እናደርገዋለን። ይሄ ማይነስ ከሆነ ደግሞ ይህንን ፕላስ እናደርጋለን። በዛ አይነት ፎርም ነው የምንሰራው። እዚህ ራሽናላይዝ ደስቴ እናደርገው። ይህንን በቀላሉ ስናባዛው 2 ታይምስ ራዲካል 3 ፕላስ 1 ኦቨር ከዚህ በፊት እንደነገርኳችሁ ኤ ማይነስ ቢ ታይምስ ኤ ፕላስ ቢ ሆኖ ከመጣ በቀላሉ ምን ታደርጋላችሁ? ኤ ስኩዌር ማይነስ ቢ ስኩዌር አድርጋችሁ ማስቀመጥ ትችላላችሁ። እንደዚህ አድርጋችሁ ማስቀመጥ ትችላላችሁ። ተመልሰንም ይሄንን ራሱ ብናባዛው ተመልሶ የሚሰጠን ይሄን ነው። አባሳችሁ ማየት ትችላላችሁ። ስለዚህ ኤ ራዲካል 3 ነው ብንል ቢ ደግሞ 1 ነው ብንል ምን ይሆናል? ራዲካል 3 ስኩዌር ማይነስ 1 ስኩዌር አድርገው 2 ታይምስ ራዲካል 3 ፕላስ 2 ኦቨር ይሄኛው 3 ነው የሚሆንልን ማይነስ 1 እዛ ይሄኛው 2 ነው። እዚህ ጋር እንደውም ባናባዛቸው ይሻል ነበር። ለምን 2 ታይምስ ራዲካል 3 ፕላስ 1 ይሆንልንና ከስር ስንት መጣልን? 2። ስለዚህ 2 በ2 ይጣፋል ብለን ራዲካል 3 ፕላስ 1 አድርገን ማስቀመጥ ነው ማለት ነው። መልሳችን እንደዚህ ነው የሚመጣው። 17ኛ ጥያቄ if x ይሆናል ራዲካል 5 ከሆነ so what is the value of x the power of 4 minus 2x square? x ራዲካል 5 ከሆነ ስኩዌር ሩት ኦፍ 5 ከሆነ x the power of 4 minus 2x the power of 2 ስንት ይሆናል ነው የሚለን። ስለዚህ x ስለሰጠን ከተን መስራት ነው። 5 the power of 4 minus 2 ራዲካል 5 ነው the power of 2። ስለዚህ ይህንን ደግሞ በኤክስፖነንት መልኩ መጻፍ እንችላለን። ኦቨር 1 ኦቨር 2 ከዛ በ4 minus 2 5 1 over 2 power of 2 አድርገን ጻፍን። ለምን ቀለል ብሎን እንድንሰራ ማለት ነው። 5 the power of 1 over 2 times እዚህ ጋር 4 አለች ስናባዛው 5 the power of 2 ይሰጠናል minus 2 times ይሄኛውንም ስናባዛው 2 በ2 ይጠፋልና 5 ብቻ ትቀራለች። 5 ስኩዌር ማለት ደግሞ 25 ማለት ነው minus 10 ሲባዛ በ5 10 ነው። ስለዚህ ከ25 10ን ስንቀንስ ስንት ይመጣል? 15 ይመጣል ማለት ነው። ስለዚህ በዛ አይነት ፎርም መስራት እንችላለን። ሌሎችም ጥያቄዎች አሉ። ቪዲዮ እንዳይረዝም በዚሁ እናብቃ። ቪዲዮ ከተመቻችሁ ላይክ ማድረግ አይረሳ። ለሌሎችም ይሄ ቪዲዮ እንዲደርስ ሼር አድርጉላቸው። እኔ በጣም አመሰግናለሁ።